ደሞዙ የተቆረጠበት ደሞዙ ሲቆረጥ ባይዘው ትርፍ ነገሮች ይወጣሉ ጥፍር ነው ሁሉ ነገር ይረዛዝና ደሞዙ ሲቆረጥ አባቴ እንደዛ ነው የሚሆነው ተቆረጠበት ሄደ ይቻል ሰላም ነው ጌታው ሰላም ይላችሁ ለነኩዴ መጥቼ ነበር መጀመሪያ የሚላት ነገር ተሰማለች ምን ነው ምናምን ቁጭ በል መቀመጥ አልፈልግም ተገይፎ የመጣ ነገር አለ ገበቆልቱ ማማወራት ትንቅጥቅጥ ቁጭ በል መቀመጥ ለኮንኩ ምንድነው እየቆረጣችሁ መቀመጥ አብርሃም በአሚን ረጋ ብለህ የሆነብህን ነገር ትናገራለህ ቀይ በእናትህ መጨረሻውን ሳሰብ አይደለም እናት አልገባችሁ ቀጥላሉ አይደለም እኔ እንደዛ ነኝ ሳውራ ለዛ ነው እኔም ስለምፈጥን ነው እሺ ወደ ጨዋታው እንመለሳብሽ እኔ በቃ ይመናታችሁ አይሆን ማንግቡ አላችሁ አይሆን እንደዚህ የሚባል ነገር የለም በዝረራ አይሆን እንደዚህ አንተ የራይት ከፍዬ የመጣው እንደዚህ የሚባል እና ገባ ቀጥላብሽ እኔ ወሉት አቶዶት ይባላል አቶዶት እኔ ልጆች አሉ እሺ ልጆች አሉ ከ5000 ብር ደሞዝ ላይ የቤት ኪራይ ከፍዬ እሺ የቤት ኪራይ አተከመቱ መደብ ይልካርጂ አተከመርቱ ተከበከታው አለግቶ ትራንስፖርት የለም አለግቶ ተመከበደ እንዴ ተስሙምንቴ አለግቶ አደረንዴ አገራድንቴ ምን ይደረግ ከባድ